ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ላሳያችሁ የመጣሁት እንዴት ስልካችን ተጠቅመን ኤክሴል መስራት እንደምንችል ነው። በመጀመሪያ ከፕሌይ ስቶር ኤክሴል የሚባለውን አፕሊኬሽን ወደ ስልካችን መጫን ይኖርብናል። ከዛም እንዴት ማይክሮሶፍት አካውንት ከፍተን ነው መጠቀም የምንችለው። ያው እሱም በሌላ ቪዲዮ ማሳያችሁ ይሆናል። አሁን ግን ቀጥታ ወደ ኤክሴል ወደሚባለው አፕሊኬሽን ካወረድን በኋላ እንገባለን። እንደዚህ እናንተ መጀመሪያ ማይክሮሶፍት አካውንት ካልከፈታችሁ እንደዚህ አይመጣም። እንዴት እንደምከፍት በሌላ ቪዲዮ አሳያችኋለሁ። ማይክሮሶፍት አካውንት ከከፈታችሁ በኋላ ግን ልክ እንደዚህ ሲመጣላችሁ ፕላስ ምልክቷን ትነካላችሁ። ከዛ ብላንክ ወርክ ቡክ የሚል አለ። መጀመሪያ ላይ የሚገኘውን እሱን ትነካችሁ ትገባላችሁ። ልክ እንደዚህ ሲመጣ ያው እኔ ጊዜ ለመቆጠብ ያክል ሌላ ቦታ ኮፒ አድርጌ ያስኩት ነገር አለ። እሱን ፔስት ላድርግና ላሳያችሁ። ይሄን ይመስላል። ሰሙን ምናምን እንደ አዲስ እንደገና ሰርች ላሳያችሁ። እሺ እንደዚህ አድርገን ውጤታችሁን የተማሪ ውጤት ነው እንዴት እንደምንሰራ የምናየው። መጀመሪያ ጊዜ እንዲህ አድርገን ሊስቱን ከያዝን በኋላ እንዴት ነው የምንሰራው? በመጨረሻ ላይ ሰምን ለመስራት ለምሳሌ አሁን እዚህ ኪወርዳችን ላይ which is equal to የሚለውን ምልክት ከነካን በኋላ ወደ ኪወርዳችን ሰም ብለን መጻፍ እንችላለን። ሰም ያው እዚህ መጣለን። ከዛ ሰም የምናደርጋቸውን ከዚህ ከእንግሊዝ ጀምሮ እስከ ባዮሎጂ ያለውን ሴሌክት እናደርግለታለን። ከዛ እቺ አረንጓዴዋ የራይት ምልክቷን እሷን እንነካለን። ሰም አድርጎ ያስቀምጥልናል ማለት ነው። ከዛ የሌሎቹን እንዲሰራልን ስንፈልግ ፊል ማድረግ አይኖርብናል። ይሄ እዚህ ውጤቱ ላይ እንደሆነ ፊል ይላል። እዚህ ላይ ፊል ካደረግን በኋላ ወደታች መቆጠጥ የሌሎችን ይሰራልናል ባጭሩ ማለት ነው። ይኸው የሙሉን ተማሪዎች ሰም በዚህ መልኩ ሰራን። ከዛ ወደ አቨሬጅ ለመስራት ደግሞ ኪወርዳችን ላይ ኢኳል ቱ ምልክት ከጻፍን በኋላ አቨሬጅ ብለን እንጽፋለን። አቨሬጅ መጥቶልናል ከላይ። አሁንም ልክ እንደቀድሙ ከመጀመሪያው አቨሬጅ ከምንሰራለት ውጤት ጀምሮ ሴሌክት አድርገን እስከ መጨረሻው እንሄዳለን። እዛ ራይት ምልክት እናደርግለታለን። በዚህ መልኩ ይሰራልናል። የሌሎቹን እንዲሰራልን ስንፈልግ ፊል ሚላውን እንነካና ወደታች እንጎትታለን። የሌሎቹን በዚህ መልኩ ባጭሩ ሰራልን ማለት ነው። በመቀጠል ደግሞ ራንክ ለመስራት አሁንም which is equal to ምልክት እንጽፋለን። አሁን ከኪወርዳችን ራንክ ብለን ሰርች ስናደርግ ከነመጣለን ይሄው። ከዛ ምንድነው የምናደርገው? ይሄ ነምበር የሚለውን ክሊክ ከነካን በኋላ የአንደኛውን አቨሬጅ እንነካለን። አሁን ተመልሰን ደግሞ ሪፈረንስ ከሚለው ደግሞ እንነካና ከአንደኛው አቨሬጅ ጀምረን ወደታች ሴሌክት እናደርግለታለን። ተቆርጦ ነበር ማለት ነው። አልተቆረጠም፣ ልክ ነው። ሴሌክት እናደርግለታለን። ከዛ በመሃል ከዛ የዶላር ምልክት በመሃል የዶላር ምልክት ማስገባት ይኖርብናል። የዶላር ምልክት በእያንዳንዱ መሃል እዛ ራይት ምልክቱን አረንጓዴውን እንነካለን። ስህተት ፈጥረን መሰለኝ። በተደጋጋሚ ያስገብተነው ነው። በመሃል ነው ማስገባት ያለብን የዶላር ምልክት። ልክ እንደዚህ ግን ከጨረስን በኋላ ፊል የሚለው ጋር እንሄዳለን። ወደታች እንጎትታለን። በዚህ መልኩ ራንኩን ሰራልን ማለት ነው። በዚህ መልኩ ያው እንግዲህ